ሰላም ተማሪዎች እንዴት ናችሁ? በዩኒት 3 ኬሚስትሪ ተገናኝተናል። በዩኒት 3 ቶፒክ ላይ የምንወያየው ስለ ስትራክቸር ኦፍ አተም ነው። ከዚህ በፊት በነበሩ ዩኒቶች ውስጥ መጀመሪያ ዋትስ ኬሚስትሪ ያለን ኬሚስትሪ ብራንቾችን አወራን። ከዛ ቀጣይ በነበረው ዩኒት ደግሞ የኬሚስትሪ እንደ ኤክስፐሪመንታል ሰብጀክት ነው። ስለዚህ ከላቦራቶሪ ውስጥ ስንሰራ የምንጠቀማቸውን ነገሮች እንዲሁም ሴፍቲዎች ላቦራቶሪ ሴፍቲስ ከዛ በፊት ደግሞ ስለ ዩኒት ሜዠርመንት ላይ ዲፔንድ የሚሆን ከሆነ ደግሞ ማግኒቲዩድ አለው ዩኒት አለው አይደለ? ስለዚህ ዩኒቶቹን ፋንዳሜንታል ዲራይቭድ ብለን ከፋፍለን ዲስከስ አድርገናል። አሁን ደግሞ የምናወራው ስለ ስትራክቸር ኦፍ አተም ነው። አተም ከማለታችን በፊት ኬሚስትሪ ስለምንድን ነው አጠቃላይ የሚያጠናው ካለ ስለ ማተር ነው አይደለ? ስተዲ ኦፍ ማተር ማተር ካለን ማተር ማለት ምን ማለት ነው? ኤኒቲንግ that has mass and occupy space ክብደት ያለውና ቦታ የሚይዝ ነገር ሁሉ ማተር ብለናል። ነን ማተር የሆነ ነገር ደግሞ ማናለን? ለምሳሌ ኢነርጂ ብቻ የሆኑ ነገሮች ማስ የሌላቸው ቦታ የማይዙ ልክ እንደነ ላይት እንደነ ሳውንድ ኢነርጂ ብቻ ናቸው እንጂ ነን ማተር ብለን ነው የምንከፍላቸው። ስለዚህ ማተር ካለን ማተርን የገነባት በቃ እያንዳንዷ ቅንጣት ተጠራቅማ አይደለም ማተር የምትሆነው። ማተር የተሰራችባት አንዷ ቅንጣት አተም ትባላለች። እና ይሄ አተም እንዴት ሳይንቲስቶች አተምን ዲስከቨር እንዳደረጉ በተለያየ ጊዜ እንዴት ሀሳቦችን ዴቨሎፕ አድርገው አንዱ እንዴት ያንን ሀሳብ ዲስፕሩቭ እያደረገ ሌላ ሀሳብ እንደሚያመነጭና አሁን የደረስንበትን ሞደርን አቶሚክ ቲዮሪ ላይ እንዴት እንደደረስን ዲስከስ እናደርጋለን ማለት ነው። ስለዚህ መጀመሪያ ይሄ ዩኒት አሁን እንደገለጽኩላችሁ ስለ አቶሚክ ቲዮሪ ዴቨሎፕመንት እንዴት አቶሚክ ቲዮሪዎች ዴቨሎፕ እንዳደረጉ አንዱ ሳይንቲስት የሆነ ሀሳብ ሲያመጣ ሌላው ዲስፕሩቭ ሲያደርገው ስህተቱ ምን ነበረ ምንድን ነበረ ጥሩ ፓርቱ የሚለውን ዲስከስ እናደርጋለን። ሌላው ደግሞ አተም ካልን አተም ብቻ ብለን ደግሞ አናቁም። ከአተም በታች የሚዘረዘሩ ሰብ አቶሚክ ሰብ ማለት ስር በአተም ስር የሚገኙ ሰብ አቶሚክ ፓርቲክሎችን እነነ ኤሌክትሮን እንደነ ፕሮቶን እንዲሁም እንደ ኒውትሮን ያሉ ሰብ አቶሚክ ፓርቲክሎች እንዴት ዲስከቨር ተደረጉ? ሳይንቲስቶች እንዴት እነሱን አገኟቸው? አተምን ማግኘታቸው የደነቀ እንዴት በሰብ አቶሚክ ሌቭል በማትታየዋ አተም ስር ያሉ ሰብ አቶሚክ ፓርቲክሎች እንዴት ዲስከቨር አደረጉ? እንዴት አሰቡት? የሚለውን ዲስከስ እናደርጋለን። እንዲሁም ስለ አቶሚክ ነምበር ማስ ነምበር እንዲሁም አይዞቶፕ የሚባሉ ኮንሰፕቶችን እንተዋወቃለን። ሌላው ስለ የሰብ አቶሚክ ፓርቲክሎችን ነምበራቸውን ቻርጃቸውን ማስ ነምበር ማሳቸውን እንዲሁም እነሱን ዲስከስ እናደርጋለን። ስለዚህ ከዛም አተም ካልን ደግሞ አተም ስትራክቸሩን ማወቅ አለብን አይደል? ስትራክቸሩን ስናቅ ስለነ ቫላንስ ኤሌክትሮን ደግሞ ለኬሚካል ሪአክሽን እንዴት እንደምንጠቀማቸው ምንድነው ሲግኒፊካንሳቸው የሚለውን ዲስከስ አድርገን እንጨርሳለን። ስለዚህ የመጀመሪያው ስለምንድነው የምንወያየው? ሂስቶሪካል ዴቨሎፕመንት ኦፍ አቶሚክ ቲዮሪ ከማን ተጀመረ? ዲሞክራተስ ሐሳቡን አነሳውን እስከምንጠቀምበት እስከ ኳንተም ቲዮሪ ድረስ ያለው የአቶሚክ ቲዮሪ ዴቨሎፕመንትን ዲስከስ ማድረግ እንጀምራለን። የመጀመሪያው ዲሞክራተስ ነው። ከክርስቶስ ልደት በፊት ከ400 ዓመት በፊት ነው ይሄ ኮንሰፕት ፕሮፖዝ ማድረግ የጀመሩትና ምንድነው ያለው ዲሞክራተስ? ኦል ማተር ኢዝ ሜድ አፕ ኦፍ ታይኒ በጣም ትንሽ የሆነች ኢንዲቪዚብል የማትከፈል ፓርቲክል ኮልድ አተም ብሎ የሰየማትን ማንኛውም ማተር ማንኛውም ኦብጀክት ማንኛውም ማስ ያለው ወይም ስፔስ ኦኩፓይ የሚያደርግ የተሰራው ኢንዲቪዚብል ከሆነች ከማትከፈል በቃ ከአተም በኋላ መክፈል አንችልም ያለው ማን? ዲሞክራተስ። ዲስኮንቲኒየስ ቲዮሪ ይባላል። ከዛ ከአተም በኋላ ኮንቲኒው ማድረግ አንችልም በቃ እሷ ነች የመጨረሻ ቅንጣት ብሎ ነበር ፕሮፖዝ ያደረገው። ከዛ ደግሞ የሱን ሐሳብ ስለዚህ የዲሞክራተስ ሐሳብ ላይ ኢንዲስትራክተብል እና አንቼንጀብል ብሎ ነው አተምን የሰየማት። አርስቶትል ደግሞ የዲሞክራተስን ሐሳብ ውድቅ አደረገና ምን የሚል ሐሳብ አመጣ? የዲሞክራተስን ሐሳብ ሪጀክት አደረገና ማተር ኢዝ ኮንቲኒየስ እንላለን እንከፍላለን። ስለዚህ እየከፈልን ነው የምንሄደው እንጂ
ኢንዲስትራክተብል የሆነ ወይም ደግሞ ማብቂያ የሚባል ነገር የለውም ብሎ ነበር የሚያስበውና የአርስቶትል ሐሳብ ኦልሞስት ለ2000 ዓመታት ተቀባይነት ነበረው። ግን የሁለቱ ሐሳቦች የሁለቱ ተፈላሳፊዎች ሐሳብ ምንድነው ችግር ያለበት? ሳይንቲፊክ ፕሩፍ የለውም ማለት ፕሩፍ አልተደረገም። በኤቪደንስ ቤዝድ አይደለም መላምታቸውን ያስቀመጡት። ከዚህ ከ2000 ዓመት በኋላ ኤክስፐሪመንት ዴቨሎፕ እያደረገ ሳይንቲስቶች እየተፈላሰፉ በደንብ ኤክስፐሪመንት እያደረጉ ሲመጡ የነዚህ ሐሳቦች ውድቅ እየተደረጉ በሳይንቲፊክ ኤክስፐሪመንት ብዙ ነገሮች እየተገኙ የተለያዩ አቶሚክ ቲዮሪዎች እየመጡ ዴቨሎፕ እየተደረጉ መጡ ማለት ነው። ስለዚህ ዴሞክራተስ ዲስኮንቲኒየስ ቲዮሪ ነው፣ አርስቶትል ደግሞ ኮንቲኒየስ ነው አተም ብሎ አስቀምጠው ነበረ። እሺ ሌላ ሐሳብ ምንድነው? ኬሚካል ኮምቢኔሽን ላይ ያሉ 3 ሎዎች አሉ። እነዚህ ሎዎች ፈንዳሜንታል ሎ ኦፍ ኬሚስትሪ የሚባሉ 3 ዋና ዋና ሎዎች አሉ። የመጀመሪያው ሎ ኦፍ ኮንዘርቬሽን ኦፍ ማስ ነው። ኮንዘርቭ ማለት መጠበቅ አይደለ? ሎ ኦፍ ኮንዘርቬሽን ኦፍ ማስ፣ ሎ ኦፍ ዴፊኒት ፕሮፖርሽን and law of multiple proportion። ስለዚህ እነዚህን ያገኟቸው ሳይንቲስቶች እንዲስማቸው ይከብዳል። ለቪዚየር የፍሬንች ኔም ነው፣ ፕሮስት and ዳልተን። ስለዚህ እነዚህ ሎዎች ፈንዳሜንታል የኬሚስትሪ ሎዎች ምን እንደሆኑ ደግሞ ዲስከስ እናድርግ። የመጀመሪያው ሎ ኦፍ ኮንዘርቬሽን ኦፍ ማስ ማለት ኮንዘርቭ ማለት መጠበቅ ማለት ነው። ስለዚህ በኬሚካል ሪአክሽን ውስጥ ማስ ምንድነው? አይፈጠርም፣ አይጠፋም። ምንድነው የሚሆነው? ሪአክሽን ሲፈጠር ሪአክታንት ሳይድ ላይ ወይም ደግሞ የሚጸገበሩት ሪአክት የሚያደርጉት ኮምፓውንድ የሚፈጥሩት ኤሌመንቶች ላይ የነበረው ማስና መጨረሻ ላይ ደግሞ ፕሮዳክት ሆኖ የሚመጣው ማስ እኩል ነው የሚሆነው። አይጠፋም፣ አይፈጠርም፣ አዲስ ማስ እናገኝ አንችልም የሚል ኮንሰፕት ነው። ስለዚህ ማስ neither created nor destroyed in a chemical reaction። ኬሚካል ሪአክሽን ላይ የነበረንን መጀመሪያ የሰጠነው ነው እንጂ መጨረሻ ላይ የምናመጣው አዲስ ማስ አይፈጠርም፣ የነበረውም አይጠፋም ተብሎ ነው የሚታሰበው። ይሄንን በምን ኤግዛምፕል እናያይዘው እንችላለን? ለምሳሌ ካንድል አበራችሁ፣ እናንተ መብራት ካንድል አበራችሁ፣ ከዛ መጨረሻ ላይ ይቀልጣል አይደለ? ሲቀልጥ ግን ካንድል ውስጥ የነበረው እርጥበት እንዲሁም በኦክሲጅን ከካርቦን ዳይኦክሳይድ ጋር በነበረው ሪአክሽን ይነዳል አይደለ? ከዛ በእርጥበት መልክ የወጣው ውሃ እንዲሁም ቀልጦ የፈሰሰው የሻማ ይሄ የቀለጠው ፓርት ራሱ አንድ ላይ ተደምሮ መጨረሻ ላይ ፕሮዳክት የምታገኙት መጀመሪያ ላይ የነበረው ነው። አዲስ የሚፈጠር ነገር የለም። ስለዚህ እያንዳንዱ የወጣችው እርጥበቷ ኢቫፖሬት አድርጋ የወጣችው እርጥበት እንዲሁም መጀመሪያ የቀለጠው ዋክስ ራሱ አንድ ላይ ሆኖ መጨረሻ ላይ የምናገኘው ፕሮዳክት እኩል ነው የሚሆነው። የሰጠነውን መጨረሻ ላይ እናገኛለን ማለት። ስለዚህ law of conservation of mass ምንድነው? mass neither created nor destroyed ይለናል ማለት ነው። ሌላው law of definite proportion ነው። ይሄ ማለት ኮምፓውንዶች ሁለት ኤሌመንት ለምሳሌ ወተርን ሃይድሮጅን እና ኦክሲጅንን ካየን መጨረሻ ላይ H2O ይሰጠናል አይደለ? መጨረሻ ላይ H2O ይሰጠናል። የH2O ወይም ወተር ሁለት ሃይድሮጅን እና የአንድ ኦክሲጅን በአንድ ሪአክት በማድረግ የሚፈጥሩት ነው። ሁለት ሃይድሮጅን እና አንድ ኦክሲጅን ካልሆነ በስተቀር ውሃን የሚፈጥር ምንም አይነት ሪአክሽን የተለያየ አሁን ሃይድሮጅንን 3 ብታደርጉት ኦክሲጅን 4 ቢሆን ውሃን ሊፈጥር አይችልም። ስለዚህ ውሃን ለመፈጠር አንድ ኮምፓውንድ ለመፈጠር የሚፈጠርበት የራሱ የሆነው ቀመር አለው። ያ ቀመር ውሃን ለመፍጠር ሁሉ ጊዜ ሁለት ሃይድሮጅን እና አንድ ኦክሲጅን መሆን አለበት። ይሄን ሐሳብ ይሄ በውሃ ኤግዛምፕል ሰጠዋችሁ እንጂ ካርቦን ዳይኦክሳይድን ካየን ካርቦን ሞኖክሳይድን ካየን አንድ ካርቦን እና አንድ ኦክሲጅን ፕሮፖርሽን የሚፈጠሩ ከሆነ ካርቦን ሞኖክሳይድ ነው የሚሆነው አንድ ከሆኑ። አንድ ካርቦን እና ሁለት ኦክሲጅን ሬሾ ከሆነ ደግሞ ካርቦን ዳይኦክሳይድ ነው የሚሆነው። ስለዚህ ካርቦን ዳይኦክሳይድን ለመፍጠር ሁሉ ጊዜ ሬሾአቸው ምንድነው መሆን ያለበት? አንድ ካርቦን እና ሁለት ኦክሲጅን ነው መሆን ያለበት። በዛ ሬሾ መሆን ስላለበት ማለት። ስለዚህ ይሄን የሚነግረን law ምንድነው? law of definite proportion ይባላል። in a chemical compound አንድ ኬሚካል ኮምፓውንድ ሁሉ ጊዜ the same element ተመሳሳይ ኤሌመንቶቹም አይለወጡም፣ እንዲሁም ሬሾአቸው ፊክስድ ነው የሚሆነው። ያንን ፊክስድ የሆነ
ኮምፓውንድ ለማግኘት ይለናል። ቲፒካሊ የሰጧቸው ኤግዛምፕል ደግሞ ማነው? ወተር 2 to 1 ሬሾ 2 ሃይድሮጅን 1 ኦክሲጅን። ካርበን ዳይኦክሳይድንም ካየን 1 ካርበን 2 ኦክሲጅን በሚል ሬሾ ይሰራሉ ማለት ነው። ሌላው ሶስተኛው ኮንሰፕት ሎ ኦፍ መልቲፕል ፕሮፖርሽን ነው። ሎ ኦፍ መልቲፕል ፕሮፖርሽን ማለት ሁለት ልክ እንደ ካርበን ሞኖክሳይድ እና እንደ ካርበን ዳይኦክሳይድ ተመሳሳይ የሆኑ ኤሌመንቶች የተለያዩ ኮምፓውንዶችን ሊሰጡን ይችላሉ፣ ግን ሪያክት የሚያደርጉበት ሬሾ የተለያየ ሆኖ ማለት ነው። ይሄ ማለት 1 ካርበን እና 1 ኦክሲጅን ካርበን ሞኖክሳይድ ሰጡን፣ 1 ካርበን እና 2 ኦክሲጅን ደግሞ ካርበን ዳይኦክሳይድ ሰጡን አይደለ? ይሄ ሎ ምንድነው የሚለን? ሁለቱ ኤሌመንቶች ከአንድ በላይ ሪያክሽን ሊሰጡን ከአንድ በላይ ኮምፓውንዶች ሊሰጡን ይችላሉ። ነገር ግን የዚህኛው ማስ ኮምፓውንዶች ውስጥ ከሚገኘው አንዱ ኤሌመንት ማስ ለሌላኛው ሬሾን ስንሰራ ሆል ነምበር ሬሾ ነው የሚሰጠን። ምን ለማለት ነው? አሁን ለምሳሌ ካርበን ሞኖክሳይድ ላይ 16 አንድ ኦክሲጅን ካለን 16 ግራም አለን ማለት ነው። ካርበን ዳይኦክሳይድ ላይ ደግሞ 2 ኦክሲጅን ካለን 16 እና 16 32 ይሆናል። ይሄን ለዚህ ሬሾ ስሰራ 32 ለ16 ይሄን በ16 2 ይሄን በ16 1 ይሄ ሆል ነምበር ሬሾ ነው አይደለ? በሆል ነምበር ማለት ፍራክሽንም ያልሆኑ በነጥብም ያልሆኑ ቁጥሮች ናቸው። ስለዚህ ይሄን አንደኛው ማስ ለሌላኛው ማስ ስናካፍለው ኢን ሆል ነምበር ሬሾ ነው የሚመጣልን ይላል ማለት ነው። ይሄ በካርበን ዳይኦክሳይድ እና በካርቦን ሞኖክሳይድ ሰጧችሁ እንጂ የተለያዩ ለምሳሌ እንደ ናይትሮጅን እና ኦክሲጅን እንዲሁም ሌሎች ኤሌመንቶች ከአንድ በላይ ኮምፓውንድ ይሰራሉ። ነገር ግን ከአንድ በላይ ኮምፓውንድ ሲሰሩ በተለያየ ማስ እና በተለያየ ሬሾ ነው የሚሆነው። ግን የአንደኛውን ማስ ሁለት የተለያዩ ኮምፓውንዶች ቢሆንም የአንደኛው ማስ ለሌላኛው ማስ ሬሾ ስንሰራ ግን ሆል ነምበር መምጣት አለበት ማለት ነው። እሺ ሌላኛው ተሰጠን አንድ ኢታኖል አንድ ኮምፓውንድ ነው H2 C2 H6O ነው። ምንድን የተባልኩት ሬሾ ፈልጊ የካርበንን የሃይድሮጅን እና የኦክሲጅን እዚህ ኮምፓውንድ ውስጥ ያሉትን የካርበንን የሃይድሮጅን እና የኦክሲጅንን ሬሾ በ25 ግራም ውስጥ የተሰጠኝ ማን ነው? 25 ግራም። እኔ ግን 25 ግራም ተሰጠኝ እንጂ ትክክለኛ የሆነውን የኮምፓውንዱን ቶታል ማስ ማግኘት አለብኝ። ይሄን ደግሞ እንዴት ነው ማገኘው? የእያንዳንዱን ኮምፓውንድ ማስ የእያንዳንዱን ኤሌመንት ማስ ሰራለ። የመጀመሪያው ማን ነው? ካርበን ነው። አንድ ካርበን 12 ግራም ነች። እዚህ ጋር ስንት ተሰጥቶኛል? 2። ስለዚህ 2 ሲባዛ 12 ስንት? እዚህ ኮምፓውንድ ውስጥ የካርበን ማስ ስንት ነው? 24 ይሆናል። 24 ግራም። ሁለተኛው ደግሞ ሃይድሮጅን ነው። አንድ ሃይድሮጅን ማሱ 1 ግራም ነው አይደለ? 6 ሃይድሮጅን ካለኝ 1 ሲባዛ 6 ስንት ይመጣል? 6 ግራም። እዚህ ጋር ደግሞ አንድ ኦክሲጅን ያለኝ ኦክሲጅን 16 ግራም ነው። ይሄ ደግሞ ስንት ይመጣል? በአጠቃላይ 16 አንድ ስላለኝ 16 ግራም። ስለዚህ አጠቃላይ ኢታኖል የሚባለው ኮምፓውንድ ውስጥ አጠቃላይ ማሱ ስንት ነው? የእያንዳንዱ ኮምፓውንድ ድምር ነው፣ የእያንዳንዱ ኤሌመንት ድምር ነው የሚሆነው። ስለዚህ 24 ሲደመር 6 ሲደመር 16 ስንት ይሰጠናል? 46። ስለዚህ አጠቃላይ የኢታኖል አንድ የኢታኖል ኮምፓውንድ ላይ 46 ግራም አለ። አንድ ኢታኖል ላይ የአንድ ኢታኖል ኮምፓውንድ ላይ 46 ግራም አለ። እኔ ግን የተሰጠኝ 25 ግራም ነው። ስለዚህ 46 ግራም ውስጥ 24 ግራም ካርበን ካለ 25 ግራም ውስጥ የካርበን አማውንት ስንት ይሆናል ብዬ የእያንዳንዷን ኤሌመንት እሰራለሁ። እንዴት ነው የምሰራው? 46 ግራም ኢታኖል ውስጥ ወይም አንዷ ሞለኪውል ውስጥ ስንት አለች? 24 ግራም ኦፍ ካርበን አለ። አሁን የካርበን መስራት ስለጀመርኩ ነው። 25 ግራም ኢታኖል ውስጥ ደግሞ ስንት ካርበን ይሆናል? ኤክስ ላርጋት አናውን ቁጥሬን ኤክስ ላርጋት ክሪስ ክሮስ። ስለዚህ 46 ግራም ሲባዛ ለኤክስ እኩል ይሆናል 25 ግራም ሲባዛ ለ24 ግራም። ይሄን በ46 ኤክስ ብቻዋን ብትቀር ይሄን በ46 ስንት ይመጣል? ኤክስ ኢዝ ኢኳልስ ቱ እዚህ ጋር ካልኩሌት አድርጌ ያስነበረ መልሷን 13.03 ግራም ኦፍ ካርበን እናገኛለን። ሎጂካሊም ስናየው አንዱ
46 ከያዘ በሃፍ ነገር ነው የቀነሰው አይደለ? 46 ግራም ነው ተብለናል። 25 ግራም ካልን ልክ እዚህ ጋርም 24 ግራም ብለን 13 አካባቢ ነው የሚሆነው እና የሰራነው መልስ በዚህ ቼክ ማድረግ እንችላለን። በሃፍ ቀንሷል ቶታል ግራሙ። ካርበኑም እንደዛው የካርበን 25 ግራም ውስጥ ያለውን የካርበንን አማውንት ታገኘን። ቀጣይ ደግሞ የማንን እንሰራለን? የኦክሲጅንን 46 ግራም ኦፍ ኢታኖል ውስጥ አንዷ ኢታኖል ውስጥ 46 ካለ ስንት ኦክሲጅን ነው የሚሆነው አለን? 16 ግራም አንድ ኦክሲጅን ስላለ 25 ውስጥ ስንት ነው የሚሆነው? ክሪስ ክሮስ አይደለ? እዛ 46 ሲባዛ ለኤክስ በዚሁ ተመሳሳይ መሰረት 25 ሲባዛ 6 ይሄን በ46 ይሄን በ46 ኤክስ ኢዝ ኢኳልስ ቱ ይሄን በዚያ አባስተን መልሷት ጥያቄ ሰርቻት ነበረ 8.69 ግራም ኦፍ ኦክሲጅን አለ። ይሄም እንደምታዩት ነው 16 ነበረ በሃፍ ቀንሷል ቱ ዘ ኒረስት ይሄም በሃፍ ስለቀነሰ። ቀጣይ ማን ነው? ሃይድሮጅን ነው። 46 ግራም ኢታኖል ውስጥ ስንት ሃይድሮጅን አለ? 6 ግራም ኦፍ ሃይድሮጅን ነበረ። 25 ግራም ውስጥ ስንት ይሆናል? ኤክስ ክሪስ ክሮስ አድርገን በዚህ ተመሳሳይ መሰረት ስንት ይመጣል? 3.28 አካባቢ ይመጣል። ከዛ እነዚህ ይሄን ያገኘዋቸው እያንዳንዱን 25 ግራም ኦፍ ኢታኖል ላይ ነው። የሬሾን የእያንዳንዱ ሬሾ 3 ነው አይደል የተባልኩት። ስለዚህ 13 ለትክክለኛው 13.02 ካርበን ግራም ካለ ለትክክለኛው ለ12 ስናካፍለው ሬሾን ለማግኘት ስንት ነው? 1.08 ይመጣል። ቀጣይ ደግሞ ኦክሲጅን ነው። ኦክሲጅን ደግሞ 8.69 ለ16 ለትክክለኛው የኦክሲጅን ግራም የአንድ ኦክሲጅን ግራም 16 ነው። ለአንዷ ስንት ይሆናል? ይሄ ደግሞ ሃፍ ነገር ነው የሚመጣውና 0.5 ሳምቲንግ እያለ ይሄዳል። ስናጠጋገው 0.5 ይሆናል። ቀጣይ ማን ነው? ካርበን ነው። ካርበን የመጣልን እዚህ ጋር መልሱ 3 ነጥብ ካርበን አልኩኝ ሃይድሮጅን 3.28 ነው። 3.28 ቱ ዘ ኒረስት 3 ማለት ነው አይደለ? አንዷ ሃይድሮጅን 1 ግራም ነች። ስለዚህ 3 ይመጣል ማለት ነው። ስለዚህ ካርበን 1.08 መጣ። ሶሪ 1.08 ከዛ ቀጣይ ማን ነው? ሃይድሮጅን ደግሞ ስንት ነው የመጣልን? 3.28 አይደለ? ቀጣይ ደግሞ ኦክሲጅን ደግሞ 0.5 እቺን ወደ ሆል ነምበር ለመቀየር ይሄ በተለይ በዴሲማል የመጣልን ከአንድ ያነሰ አይደለ? ይሄን ወደ ሆል ነምበር ለመቀየር ራውንድ አድርገን አጠጋግተን ለሁለት እናባዛዋለን። ይሄን አንድ ለማድረግ ወይም ሆል ነምበር ለማድረግ ሆል ነምበር ማለት 0 1 2 3 ብለው የሚጀምሩ ናቸው አይደለ? ይሄን ወደ ሆል ነምበር ለመቀየር ወይም ሆል ነምበር ሬሾ እንዲሆንልን እቺን በሁለት ሳባዛት አንድ ቱ ዘ ኒረስት አንድ ነች አይደለ? 2 ይመጣል። ይሄን በዚህ ሳባዛ 6 ይመጣል። ይሄን በዚህ ሳባዛ ደግሞ 1 ይመጣል። ስለዚህ 25 ግራም ኢታኖል ውስጥ በዚህ ሬሾ አማካኝነት ካርበን፣ ሃይድሮጅን እና ኦክሲጅን ይገኛሉ ብለን እንሰራለን። ስለዚህ ይሄን ጥያቄ ለመስራት ምንድነው የተጠቀምኩት? አንድ ኮምፓውንድ ሊኖረው የሚገባውን ቶታል ማስ ማወቅ አለብኝ። የተሰጠኝን ደግሞ ግራም ማወቅ አለብኝ። እሱን በክሪስ ክሮስ አድርጌ አንድ ልክ የመጠኑ ሲጨምር የእያንዳንዱ ኮምፓውንድ ማስም በዛው ልክ ነው አይደለም የሚጨምረው። አማውንቱ ምን ጨምር ከሆነ እዚህ ጋር እንዳያችሁት 25 ግራም ሲቀንስ የነሱም የሚኖራቸው መጠን እየቀነሰ መጥቷል። 25 ግራም ውስጥ ያለው ፕሮፖርሽን ግን አይለወጥም ማለት ነው። ስለዚህ እዚህ ጋር እንደምታዩት 2 6 1 ነው። ስለዚህ ምንም ቢሆን ምንም አንድ ኮምፓውንድ የሚሰራበት ሬሾ ፊክስድ ነው። ኢታኖል 25 ግራም በሉት 50 ግራም በሉት 90 ግራም በሉት መጨረሻ ላይ ስትሰሩት ኢታኖል ለመፈጠር 25 ግራሙን ነው እንግዲህ ሰርተን 2 6 1 የመጣው። ስለዚህ ይሄ ምን ኮንክሉድ ያደርግልናል? አንድ ኮምፓውንድ
ለመፈጠር ወይም ለመሰራት ምንድነው መሆን ያለበት ኤሌመንቶቹ ኢን አ ፊክስድ ሬሾ ነው መሆን ያለባቸው ግራሙ ማተር አያደርግም ማለት ነው እሺ ተማሪዎች ይሄን ይመስል ነበር የኛው ሴክሽን ቀጣይ ጥያቄዎች ሰርታችሁ እንገናኛለን